አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተመልከቱ። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ብሪት በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ይሄ ጸረ ህገ መንግስት አይደለም። መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሲድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ይሄ ጸረ ህገ መንግስት አይደለም። ሁለቱን ሰራዊት ነው የኃይለማርያም ሰራዊት የቀበረው የሰለሞን ሰራዊት ነው። ይሄ ጸረ ህገ መንግስት አይደለም። ጽምዶ ብሎ አሁን ጸረ ህገ መንግስት ጀምሯል። ድንበር ጥሶ ሄዷል ይላል። ገና ይሄዳል። ገና የኪዳነ ምሕረትና የአቡነ አረጋዊ ጸበል የምትከለክልበት እድሜ የለም፣ አብቅቷል። ሞያሌ ሄዶ ሞያሌ ደርሶ እንደሚመጣ አንድ ጓደኛ የነገረኝ ሞያሌ ፓስፖርት ይዤ እንካብዬ ሲሰጠው ሞያሌ ወደ ኬንያ ሊሄድ ነው። እዛ ሄዶ ከምን የሚባል ኤርፖርት አለ አጠገብ እዛ የሆነ ከዛ በመኪና ሄድኩኛል። ሲሄድ አይቶ እለፍ አለኛል። ምንም ማህተም የለም ምናምን እለፍ አለኛል። እንደዚህ ነው የምናደርገው። ለሱ እንደዛ ነው የምንፈልገው። ሞያሌ ሲሆን የሞያሌ ኦሮሞ ኬንያ ያለው ኦሮሞና ኢትዮጵያ ምድር ላይ ያለው ኦሮሞ ወይ ሶማሌ ያለው የሞያሌ ያለው የሶማሌ ተወላጅና ማዶ ያለው ሶማሌ ተወላጅ እኩል እንዲሆን ነው የምንፈልገው። በእኩል ይሄንም ጭምር እኩል ነው። የዛሬ እንደ ፈራ የትላንት ነው እንደ ፈራ ነው ይሄ። ስለዚህ ተንጫጫና እንቀጥላለን። ስለ ጽምዶ ያወራል።